ሰላም አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ብያለሁ። እንዴት ናችሁ? ደህና ናችሁ ወይ? አለሁ አልሐምዱሊላህ እኔ ደህና ነኝ። በሾርት ቪዲዮ በሰራሁት ስለ ክሬም ላይ በውስጥ መተሻ አንደኛይቱ ክሬሙን የት ነው የምናገኘው ያልሸዋለሽ፣ ስለ ፀጉር ቅባትስ ብታስረጅኝ በአላህ ብለሽ የጠየቅሽኛለሽ እና በአላህ ማለትም አያስፈልግም። ኮሜንትሽን በፊት ለፊት አስቀምጭ፣ ችግር የለውም። በምችለው አቅም ጥሩ ነው ይጠቅማችኋል የሚለውን ነገር እሰራለሁኝ። ኢንሻአላህ እናንተም ከጎኔ ሆናችሁ አበረታቱኝ እና ደግሞ ሎንግ ቪዲዮ በሰራሁት ላይ ድምጽሽ አይሰማም ያላችሁ ልጆች አላችሁ። የመቆርቆር ድምጽ ይሰማል። አዳዲስ ለሚመጡ ልጆች ግቢው አንድ ላይ ነው ያለነው በማለት የተነሳ 10 ጊዜ መቆርቆር ለማታውቁ ለምትረሱ ልጆች ላስታውሳችሁ ብዬ ነው። ማለትም ሁላችንም አናቅም ማለት ሳይሆን እንደ ቀላል የምናየውን ነገር የማያውቁም አሉና ለማሳወቅ ያህል ነው ቪዲዮ የሰራሁበት። አዲስ የመጣች ልጅ ነበረችና በምትገባ ሰዓት ያኔ መጀመሪያ ስትወጣ ከክላስ ውስጥ ስላየቻት የለችም ብላ ገብታ ለምን በር ሳቆረቆሪ ስለተባለች እና 10 ጊዜ በር መቆርቆር አለብኝ ወይ ብላ ስላለች፣ አዎ ቢኖሩም ባይኖሩም ምናልባት እኛ በስራ ቢዚ ስለምንሆን የሉም ብለን ስናስብ ሊኖሩ ይችላሉና ክላስ መቆርቆራችንን አንዘንጋ ለማለት ነው። አሁን የተረዳችሁ ይመስለኛል። እና ውዶቼ ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን አትርሱ። አበረታቱኝ። ወገን ለወገን ነው። እና ስለ ክሬሙ የጠየቅሽ ልጅ ክሬሙን የምታገኙ እዛው ክሬሙ ላይ ቁጥር አለ፣ በደንብዩ ኦንላይን ይሸጣል። ቲክቶክም ኢትዮጵያዎች ይሸጡታል። እና ስለ ፀጉር ቅባት ላልሽኝ መልሰሽ ለጠየቅሽ ልጅ እኔ የምቀባው እነዚህን ነው። ይሄንን ቅባት ተቀብቼ አድራለሁኝ። ጠዋት ታጥበዋለሁ፣ ምክንያቱም ሽታ ስላለው ማለት ነው። ከታጠብኩት በኋላ የምቀባው ካዳረኩ በኋላ ፀጉሬን በደንብ ካዳረኩ በኋላ ይሄንን ቅባት እቀባለሁኝ ማለት ነው። ይሄ ቅባቱ በጣም አሪፍ ነው፣ ተጠቀሙት። ቅባት በምትቀባቡ ሰዓት ፀጉራችሁን አታቀያይሩ። ቅባት አታቀያይሩ። አንድ ቅባትን መቀባት ተጀመራችሁ በኋላ ያንኑ ቅባት ሁልጊዜ ለመቀባት ሞክሩ። እኔ ኢትዮጵያም ሁኜ ፀጉሬን መቀባት የምወደው ሽታ የሌለው ነገር ስለሆነ ይሄንን ነው የምቀባው። እዚህም ከመጣሁኝ ይሄንን ኦይል ነው፣ ቫዝሊን ነው አሁን ላይ የምቀባው። እና እንትን ለመታጠብ ስታስቡ በ3 ቀንም ሆነ በ8 ቀን መታጠብ ስትፈልጉ አዳራቸውን ልክ እንደ ቅቤ ጭቃ ቅባቶችን ዘወትር ይሄ ቅባት ይስማማኛል የምትሉትን ዘወትር ታቀብታችሁ እደሩ ማለት ነው። ተቀብታችሁት በምታድሩ ሰዓት ጠዋት ስትነሱ ትታጠቡታላችሁ። ልክ ቅቤ ተቀብታችሁ እንዴት ነው እንትን የምትሉት የምትታጠቡት፣ ልክ እንደዛ ማለት ነው። ጭቃ ቅባቶችን እንደ ቅቤ ተጠቀሟቸው። ከታጠባችሁ በኋላ ሽታ የሌላቸውን ቅባቶች ተጠቀሙ እላለሁኝ። አበረታቱኝ። ጥያቄ ያላችሁን ጥያቄያችሁን አስቀምጡልኝ በኮሜንት።